የሰመረ ጸሎት በቶማስ አርጋው። ሞዛዛ ባልሽ ባይኖር ኖሮ አገባሽ ነበረ። ምን አቀለታለሁ ሌላ ባል የለኝ። ደርሶ ድንገት ተነሳና በግርምታ የተዋጠች ትመስላለች። የሸረበችውን የነገር ድር ከመተርተሯ በፊት ሆሆ ብላ ሳቋን ትለቃለች። ጊዮን አበራ ሁሌም እንዲህ ናት። እንዲህ በሆነች ቁጥር ደግሞ ሰለሞን ዘውገ ቀና ብሎ ያያትና መጠየቁ አይቀርም። ምን ሆንሽ ይላታል። ምንነቱ በማይለይ ስሜት አፍጥጦ እያያት ብዙ ቀን እነግርሃለሁ እያልኩኝ እረሳዋለሁ ትልና ነገሩን አንጠልጥላ ትተዋለች። የሰለሞን ልብም አብራት እንጠለጠላለች። እንደው የሰው ነገር ሲገርም ብላ ስሜቱን ማስተዋል ትጀምራለች። ምንድነው እሱ ለምን አትነግሪኝም ይልና ማሰብ ይጀምራል። አበራን ታውቀው የለ? የቱ አበራ? ይሄ ታች ሰፈር ያለው ባለ ሱቅ። አወቅኩት። ታዲያ እሱ ምን ሆነ? አንድ ቀን ማታ ከሱቅ ስመጣ ሚገርም እኮ ነው መንገድ ላይ አገኘኝ። ትንሽ ሞቅ ብሎት ስለነበረ ሰላምታ ተለዋወጥን። በኋላ እጄን ይዞ አቆመኝ። እኔ ደግሞ ሞኞ ምን ሊያወራኝ ነው ብዬ በእጄ ማለት ይገርማል እኮ። ነገሩን ታቋርጥና ሳቋን ትቀጥላለች። ሰለሞን ግንባሩ በንዴት መወርዛት ይጀምራል። ክፉም ይሁን ደግ መጨረሻው ሲናፍቀው እሺ ምን አለሽ ይላታል በችኮላ። ምንም አይለው አለ። አንዴ ካየውሽ ጀምሮ እንቅልፍ መተኛት አልቻልኩም። አንድ ቀን አቅፌሽ በማግስቱ በሞትኩ። በአፉ ሙሉ አቅፌሽ ብሎ አሁንም ቢሆን የመጣው ቢመጣ አለቅሽም። ያሞዛዛ ባልሽ ባይኖር ኖሮ አገባሽ ነበረ እያለኝ ይታገለኝ ጀመረ። እኔ ደግሞ ሞኞ ባይኑን ባስ ያቀር አንጀቴ ተላወሰ። ለቀቀኝ ብለው ሊለቀኝ ነው። እኔ ነው ሞዛዛ ያለው? ምን አቀለታለሁ ሌላ ባል የለኝ። ኦኬ እሱን ለኔ ተይው። መጨረሻ ላይ ምን አለሽ? ምን አባቱ ይላል በሰው መሃል እየጎተተ ከበሩ አድርሶኛል እኮ ከመዋረድ አልኩኝና ሹልክ ብዬ። ሰለሞን አላስጨረሳትም። ተበሳጨ። ገባሽለት ሲል ተፈናጥሮ ተነሳ። ታዲያ ብላ ነገሯን ሳትጨርስ የሰነዘረው ቃሪያ ጥፊ ከወንበሯ አፈናጥሮ እንደተገለበጠ ኤሊ ተንጋላ ስትወራጭ ነፍሷ ሐሴት አደረገች። ተደሰተች። እሱ እየነደደ እሷ እየተደሰተች ከ2 ዓመት በላይ በትዳር ቆይተዋል። በዚህ ረጅም ጊዜ ውስጥ በሄደበት መናፈሻ በየገባበት ሆቴል ሁሉ ስታቧቅሰው ኖራል። ያ ሰውዬ ምነው አይኑን ከኔ ላይ አልነቅላለ? ሆሆ ዘንድሮ በባለትዳሩ ብሷል። አሁን ምን ብሎ ነው እሺ የሚጠቅሰኝ ባለችው ቁጥር እየተዋገረ ፊቱ የገበታ መጫወቻ መስሏል። ዛሬም የጸሎቱን መልስ አግኝቷል እና ከሷው ጋር ነው። አንፍረኝ እንዳለው እየነፈረ። እርግጥ ነው ሰለሞን ዘውገ ትዳር ይዞ የሰከነ ኑሮ ለመኖር ብዙ ጊዜ ተመኝቷል። ጸሎቱ ሰምሮ ጊዮንን ጥሎለታል። እነሆ በፍቅሯ እየቀቀለችው ነው። ፈገግታዋ እንጂ ኩርፊያዋ፣ ደግነቷ እንጂ ክፋቷ፣ እርግብነቷ እንጂ እባብነቷ በኃያሉ ፍቅሯ ተጋርዷል። እወድሃለሁ ባለችው ቁጥር መቻጣሁት ማለት ይቀነዋል። ጊዮን አበራ በበኩሏ ቄጤማ የመሰለች ቆንጆ ብትሆንም 2 ጊዜ አግብታ የፈታችው ባሎቿ የገዙላት ቀሚስ ሳያልቅ ነበረ። እሷን በበኩሏ አልጫው እንዳልወድም ስለምትል በርበሬ አቅፎ ስሞ የጠፋሽ እያለ ሲያናግርሽ የነበረው ቦርጫም ሰውዬ የት ነው የምታውቂ? አልጫው እንዳልወድም ስለምትል በርበሬ በዛበት ባል እንዲጥልላት ተማጽናለች። ዛሬ የሁለቱም ልመና ሰምሮ የሞቀ ትዳር መስርተዋል። እሱ ተፈጥሮን መቆጣጠር አቅቶት ሲንጨረጨር፣ እሷ በደስታ ተዋኛለች። የሚገርመው ደግሞ አመሏ የተጋባበት ይመስል አንዳንዴ ነገር ፈጣሪ ራሱ ሆኖ ይገኛል። አንድ ቀን ማታ አራት በልተው ጋደም እንዳሉ ሰለሞን የሆነ ነገር ትዝ አለውና ጥያቄ አቀረበ። ጊዮን የጥያቄው አመጣጥ ስለጣማት በእጄ ስትል ይሰማው ነበረ። እኔ ምልሽ አንድ ነገር ጠይቅሻለሁ እያልኩኝ ነበረ። ምንድነው እሱ አለች ቀና ብላ ያየችው። ሙሉ ቀን ሰላም መዋላ የመረሳት ስሜት አድሮባት ነበር። አንድ ቀን ምሳሌ ጋብዝሽ ብዬ ሄድን ቀን ትዝ ይልሻል? የት? መቼ? እዛ ገጠር መናፈሻ ሄድንለት። አዎ ትዝ አለኝ። እሱም ቤት በበላ ነው ቆንጆ ጥብስ አስታውሳለሁ። ስለ ጥብስ አይደለም ማወራው። ታዲያ ሌላ ምን አደረግን? እኔ በሩ ላይ ጫማዬን ሳስጠርግ አንቺ አጠገቤ ነበርሽ። ትዝ ይልሻል? አዎ ትዝ አለኝ። አቅፎ ስሞ የጠፋሽ እያለ ሲያናግርሽ የነበረው ቦርጫም ሰውዬ የት ነው የምታውቂው እያልኩ ሲከነክነኝ ነበረ።
ታፈሰን ነው እንዴ የምትለው? ታፈሰነቱን ንገሪኝ አላልኩሽም? ሴጣን ይፈስሽና የት ነው የምታውቂው ነው ያልኩሽ። ታፌን እንኳን ድሮ ነው የማውቀው። እያቆላመጥሽው እንደሆነ ይታወቅሻል። ድሮ ስትይ ድሮ የት? ካንተ ጋር ከመገናኘታችን በፊት እኛ ግቢ ተከራይቶ ይኖር ነበረ። እንዴት ጥሩ ሰው መሰለ። ነፍሱ እስኪወጣ ይወደኝ ነበረ። እውነትሽን ነው ስልህ ሚስቱን እየተወስተኛ ቀስ ብሎ መጥቶ በሬን ያንኳኳ ነበር። ይታይ ሚስቱን አስተኝቶ ሲመጣ አያሳስብም? አይ አንዳንድ ፍቅር እኮ ጉር ነው። ወንዶች ግን እኔ ላይ ምን እንደሚያዩ አላውቅም። በኋላ አንድ ቀን ሚስቱ ተጠራጥራ ኖሮ ከወጣ በኋላ ቀስ ብላ ትከተለዋለች። በሩን እንኳን አልዘጋነውም። ራቁታችንን ቆመን ሚስቱ ሰለሞን አላስጨረስ በቃሽ ብሎ ከጮኸ በኋላ አጠገቡ ያገኘውን ኩባያ ለግንባሯ ሲሰደው እጇ ላይ ያሰረችው ሰዓት ዱቄት ሲሆን ይታየው ነበር። እጭ አንተ ደግሞ በሞተ ነገር ሁሉ እያለች ነገሩን ስታቃል የውስጧን ደስታ የፊቷ ፍካት ይመስል መቼ ሞተ ቦርጩን አንገፍጥጦ ሲንሰፈሰፍልሽ እያየሁት እያለ ሲጮህ በውስጧ ፍቅፍቅ ብላ እየሳቀች እኔ እኮ ስለማምንህና ስለምወድህ ነው አንዳንዱን የምነግርህ እንጂ ሁሉንም ባወራልህማ በጣም ይገርምህ ነበረ። ምን ድርግም በጥፊ ደስ አላት። በሌላኛው ቀን ትነሳና እኚህ ልብስ የሚሰፉት ሽማግሌ ያሉኝም ብነግርህ በሳቅ ትሞታለህ ስትል ወጓን ጀመረች። ሰለሞን እውነትም የሚያስቅ ነገር የሚሰማ ስለመሰለው እሳቸው ደግሞ ምን አደረጉ አለ እንደ ሕፃን ልጅ ለምቦጩን ጥሎ። የሰው ነገር እኮ በጣም ግርም የሚለው መቼም ለኔ ሲሉት ሬሳውም ይነቃል። ምን አደረጉ ነው የምትዩ? ወይኔ ማርጀቴ በወጣትነቴ ባገኘውሽ ኖሮ አይሉኝ መሰለ። ታዩ ባክሽ ይሄ ቆዳ ሽማግሌ። ኧረ እሱ እንኳን አደገኛ ናቸው አሉ። እንዴት? ሴት አያመልጣቸውም አሉ። አፍሳ ደንግስ ሳይኖራቸው አይቀርም። ያቺ አልማዝ ያደረጓትን ስትነግረኝ ጉድ ነው ያልኩት። ምን አደረጓት? ወንድ ቢሉሽ ሁሉም ወንድ እንዳይመስልሽ አለች። ምን ማለቷ ነው? ለነገሩማ ካንተ ጋር ከመጋባታችን በፊት አቃቸው ነበረ። የዋዛ አይደሉም። ከሳቸውም ጋር ተኝተሻል? ድሮ እኮ ነው ያኔ እናንተ ሳንተዋወቅ። ሊያስጨርሳት አልቻለም። ጆሮ ግንዷን በሁለት እጁ ሊያስጨርሳት አልቻለም። ጆሮ ግንዱን በሁለት እጁ ጨብጦ ብሎ ከጮኸ በኋላ በጥፊ ድርግም አረጋት። ጸሎቱ ሰመረ። ሆኖም እግዚአብሔር እንደሰው አይደለም። ይሄኛውን ቅዠት አሊያም ህልም ነው። ተኝቶም እረፍት አጣ። በላብ ተዘፍቆ ሲነቃ ጊዮን አጠገቡ ተኝታለች።